ሰላም እንዴት ናችሁ? ዛሬ እንግዲህ በዩቲዩብ ምን ያክል ገንዘብ እንዳገኘው ከመጀመሪያ እስከ መጨረሻ አሳያችኋለሁ ማለት ነው። በዚህኛው ቻናል አይደለም በፌስለስ ቻናሎች አሉኝ። ስለዚህ ሞኔታይዝድም የሆኑ ሞኔታይዝድም ያልሆኑ ቻናሎች አሉኝ። በእነሱ ምን ያክል እንደሰራው አሳያችኋለሁ። እንግዲህ ይሄኛው ቻናል ትንሽ ይቀረዋል ሞኔታይዝድ ለመሆን። እናንተ ላይክ፣ ሰብስክራይብ እንዲሁም ሼር እንድታረጉት እንዲሁም በጣም ጠቃሚ የሆኑ ቲፖች እንዳመጣላችሁ ይሄንን ቪዲዮ ቫይራል እንዲወጣ ፕሊስ ላይክ እንድታረጉት ጋብዛችኋለሁ። እንዲሁም ቻናሉ በጣም ጠቃሚ ስለሆነ ሰብስክራይብ ማድረግ ጆይን ታረጋላችሁ ማለት ነው። እንግዲህ ብዙ ፌስለስ ቻናሎች አሉኝ እንደነገርኳችሁ። በድምጽ ብቻ ነው እንግዲህ እነዚህ ዶላሮችን ያገኘሁት። እናንተም ስልካችሁን በመጠቀም ሪከርድ በማድረግ ብቻ የኤዲቲንግ ማቴሪያሎችም ኤዲቲንግ እንዴት እንደምንሰራ እንግዲህ ብዙ ቪዲዮዎች ሰርቻለሁ። አሁን እንሰራለን ካላችሁ ኮሜንት ላይ አሳውቁኝ፣ እኔም አሳውቃችኋለሁ። ዋናው አላማዬ እናንተን ለመጥቀም ስለሆነ ማለት ነው። ዛሬ እንግዲህ በአንዱ ፌስለስ ቻናል ምን ያክል እንደሰራሁ አሳያችኋለሁ። ገና ሞኔታይዝ ከሆነ ገና በቅርብ ነው። ስለዚህ ይህ ቻናል በኢትዮጵያ ውስጥ ነው የተከፈተው ወይም ደግሞ ዩቲዩብ አውቶሜሽን አይደለም። ነገር ግን ያው ብዙ ቪው ቢኖረውም በውጭ ሀገር የታየውን ብቻ ስለሆነ የሚከፈለው እንግዲህ ከቪው አንጻር የሚገባው አይደለም ክፍያው። ነገር ግን እያንዳንዱ ነገር አሳውቃችኋለሁ። እንግዲህ እንደምታውቁት ዩቲዩብ ቻናል ሞኔታይዝ ለመሆን ወይ ኤሊጂብል እንዲሆን 1000 ሰብስክራይበር እና 4 ሻወር ያስፈልጋል በ12 መንዝ ውስጥ ማለት ነው። ከዛ በፊትም ማድረግ ይቻላል። ነገር ግን እሱን ካረጋችሁ በኋላ ኤሊጂብል ከሆናችሁ በኋላ አፌክት የሚያደርጉት ነገር አለ። ክፍያ ሲፒኤም እና አርፒኤም የሚባሉ ነገሮች አሉ። ሲፒኤም ማለት እንግዲህ የኮንተንታችን አይነት ታይቶ እንግዲህ ክፍያውን የሚለቀቅበት ማለት ነው። ካምፓኒዎች ለማስታወቂያ የሚለቁበት ማለት ነው። ዩቲዩብ ደግሞ 40% ይቆርጥና 60% ይሰጣናል። 60% አርፒኤም ይባላል። ስለዚህ አርፒኤማችን ዝቅም ከፍም የሚያደርገው የኛ ኮንተንት አይነት ነው። ለቢዝነስ፣ ለፋይናንስ፣ ለተለያዩ ነገር ከሆነ የምትሰሩት እንግዲህ ሲፒኤማችሁ በጣም ከፍ ይላል። ነገር ግን ኢንተርቴንመንት እንደዚህ ቀልድ ሪአክሽኖች ከሆኑ ደግሞ ሲፒኤማችሁም ክፍያችሁም ዝቅ ያለ ይሆናል ማለት ነው። ይሄኛው ግን አርፒኤሙም ሲፒኤሙም በጣም አሪፍ ነው። ነገር ግን ከቪው አንጻር ትንሽ ነው ክፍያው ማለት ነው። ሌላኛው እንግዲህ ክፍያችን አፌክት የሚያደርገው ነገር እንግዲህ የቪዲዮ አይነትና የቪዲዮ ሌንግዝ ነው። እንዲሁም ተጨማሪ ነገሮች ቢኖሩም እና እናንተ ኦዲየንሳችሁን ቦታውን የተለያዩ ነገር አይታችሁ ኮንተንታችሁን ማስተካከል ይኖርባችኋል። እዚህ ጋር እንግዲህ ኮንተንታችሁ ወይ ቻናላችሁ ማን እንደሚከታተል የት እንደሚከታተሉ እንግዲህ ማየት ትችላላችሁ። ነገር ግን ዋናው እዚህ ጋር ለገንዘብ አፌክት የሚያደርገው ጂኦግራፊ ነው። ጂኦግራፊ እንደምታዩት ኢትዮጵያ 82% ነው፣ ሳውዲ አረቢያ 3.4 እንዲሁም ደግሞ ዩናይትድ ስቴትስ 2.4 ነው። ስለዚህ 2.5 ነው። ስለዚህ ጂኦግራፊ አፌክት ይሆናል ማለት ነው። የምናገኘው ዶላር በጂኦግራፊ አፌክት ይሆናል። አሁን 80% ኢትዮጵያዊ ስለሆነ ክፍያው በጣም ዝቅ ያለ ነው፣ ወይም ደግሞ በ2% ብቻ ነው የምንከፈለው ማለት ነው። ዲቴይልስ ስናየው እዚህ ጋር እንደምታዩት በጀርመን፣ በዩናይትድ ኪንግደም፣ በፍራንስ እንዲሁም ደግሞ በሶማሊያ በመሳሰሉት ሀገራት ትንንሽ ናቸው የታዩት። አሁንም ኢትዮጵያዊ ማጆሪቲ ፓርት ነው። ስለዚህ ክፍያው እሱ ነው ዋና አፌክት የሚያደርገው ዋነኛው ነገር። ሌላኛው እንዳልኳችሁ ኮንተንት ነው። ዛሬ ግን ስንት እንደተከፈልኩ በአጠቃላይ ላሳያችሁ። አጠቃላይ ገንዘብ የምናገኝባቸው መንገዶች እዚህ ጋር 4 ናቸው። አሁን ላይ እንግዲህ የመጀመሪያው ማስታወቂያ አድስ ነው። ሁለተኛ ደግሞ በሾርት ፊድ፣ በሱፐር ቴንክስ እና እንዲሁም ደግሞ ብራንድ ኮኔክት የምንላቸው ናቸው። በእነዚህ ቀጥታ ዶላር ማግኘት እንችላለን። የመጀመሪያው ዋች አድስ ነው። እንግዲህ ማስታወቂያ ፕሮሞሽን በመልቀቅ የምናገኘው ዋጋ ነው። እሱ በጣም አሪፍ ነው። እንግዲህ ዋና ዩቲዩበር ዋና የሚጠቅመው እሱ ነው ከሌሎቹ በተጨማሪ ማለት ነው። እሱን እንዴት እንዳገኘው በቪው ምን ያክል እንደምናገኝ ገብቼ በአጠቃላይ ቻናሉን ላሳያችሁ። እዛ ደግሞ እዚህ ጋር ዋች ፔጅ አድስ የሚለውን ክሊክ አድርገን ገብተን እያንዳንዱ ነገር ዲቴይል እንመለከታለን ማለት ነው። እሱን ክሊክ አድርገን ስገባ እዚህ ጋር እንደምታዩት በአጠቃላይ $37 ተሰርቷል ይላል። በየቀኑ ነው እንግዲህ አፕዴት የሚያደርገው። ሲፒኤሙም እንደምታዩት 11.28 ነው። በተጨማሪ ደግሞ እንዳልኳችሁ ሲፒኤሙም ፍላክቹዌት ያደርጋል። እንደ ኮንዲሽኑ እንደምንሰራው ኮንተንት ፍላክቹዌት ያደርጋል። እንግዲህ ከፍተኛ ነበረ፣ ወደ $20 ነበረ መጀመሪያው ሲፒኤም። አሁን ላይ ግን ወደ 11 ዝቅ ብለዋል። እንደምታዩት እንግዲህ ከመጀመሪያ ከኦገስት 25 እስከ ሴፕቴምበር 13 ያለውን ክፍያው እዚህ ጋር አስቀምጦልኛል። ሲፒኤሙም ደግሞ 11.2 ነው። በጣም ከፍተኛ የተከፈልኩት ደግሞ ኦገስት 25 ላይ 3.8 የሆነ ዶላር ተቀብያለሁ ማለት ነው። ይሄ በጣም ትልቅ ዶላር ነው በዚህ ቻናልና ሞኔታይዝድ ከሆነ በኋላ ማለት ነው። ምንም አይነት ቪዲዮ አልሰራውም ከዛ በኋላ። ስለዚህ እናንተም እንደዚህ በፌስለስ ቪዲዮዎችን በመልቀቅ ሞኔታይዝድ መሆን ትችላላችሁ። እያንዳንዱ ማግዛችሁ ነገር እያንዳንዱ ነገር ኮሜንት ላይ ታሳውቁኛላችሁ። በአጠቃላይ እንደምታዩት እዚህ ጋር 37.1 ወይም ደግሞ 10 ዶላር ነው። እንግዲህ ይሄ የሚናቅ ብር አይደለም በእርግጥ ያው በየወሩ ስለሆነና በተጨማሪም በሰራችሁ ቁጥር ደግሞ የሚጨምር ነው። ይሄንን አክል ዶላር ሰርቻለሁ በፌስለስ ቻናሌ ማለት ነው። ፌስለስ ቻናል እንዴት እንደሚሰራ እያንዳንዱ ነገር በደንብ ዲቴይል አሳይቻችኋለሁ። በየቀኑ ነው እንግዲህ እንዳልኳችሁ ዶላሩን የሚጨምረው። እንደምታዩት ከ0 እስከ 3.3 ዶላር ውስጥ ፍላክቹዌት ያደርጋል ማለት ነው። በየቀኑ ባገኘነው ቪው እና እኛ በሰራነው ኮንተንት ይወሰናል። በተጨማሪም መረጃ የተለያዩ የሆኑ ስለ ዩቲዩብ ሞኔታይዜሽን፣ ስለ ኦንላይን ስራዎች በደንብ ቪዲዮ ሰራላችኋለሁ። አሁን ለቅምሻ አክልና ለእናንተ ሂንትና መነሳሻ ይሆን ዘንድ ይህንን ቪዲዮ ሰርቼላችኋለሁ። በቀጣይ አሪፍና አስተማሪ ቲፕ እንገናኛለን። መልካም ጊዜ ይሁንላችሁ።